በያላችሁ በሰላም ፍቅርን ክብርን እንመኛለን እንደምን ሰንብታችኋል ማለት እንወዳለን እንግዲህ ከሐዘኑ ድባብም እንዲሁም ደግሞ ከበዓል ድባብ መለስ ብለን በዛሬው ቅዳሜ ተገናኝተናል አምላክ ይሄን ቀን ስለሰጠን እናመሰግነዋለን እንደምን ሰንብታችኋል ቅዳሜ ከሰዓት እንዳልከው ነው እንግዲህ ባለፈው ሳምንት ያው የጥምቀት በዓል በታላቁ በድምቀት ተከብሮ በሰላም ተጠናቋል ለዚያም እግዚአብሔር አምላካችንን እጅግ በጣም አርገን እናመሰግናለን እንዳልከው የሐዘኑ ድባብም እዛ ውስጥ ሆነን ግን ፕሮግራሞቻችንን ደግሞ ያዘጋጀን ለዚህ ቀን ደርሰናል ሁሌ እንላለን መድረስ ቀላል ነገር አይደለም ትልቅ ነገር ነው ፕሮግራም ስንጨርስ የሳምንት ሰው ይበለን የሚለው ቀላል ነገር አይደለም በጣም ከተራ ጥምቀትና ቃና ዘገሊላ ሶስቱ በዓል እንግዲህ በሰላም ተከብሮ አልፏል በጣም ደስ የሚል የአደባባይ በዓል ነው ጥምቀት በጥሩ ሁኔታ እንግዲህ ተከብሮ ካለፈ በኋላ ነው የመጣ ነው የሐዘን ድባብ አለኛ ጋር ያ ደግሞ ያው እንግዲህ በህይወት ውስጥ ከሚሆኑ ነገሮች ውስጥ አንደኛው ነውና የሳምንት ሰው ይበለን የምንለውን እንደ ትልቅ ነገር ነው ሁሌም እንቆጥረው የኔ መርቃንት ያለሽ መጨረሻ ላይና መርቃትና ሳምንቱ ቁጥሩ መገናኘት በራሱ ትልቅ ነገር ነው በጣም ሳምንትም ሳይሆን ይው ደቂቃ ምን እንደምንሆን አናውቀውም አሁን ለምሳሌ እንመጣለን በሰላም እንገናኝ ምናምን ብለ ስዘጋው ስልኩን አታውቀውም ትገናኝና እንግዲህ ያው የነጻነት ከባድ ነገር ነው ጥሩ ነገር ማለት የተማርንበትም ነው ሰዎች ለነገሩ ለትንሽ ደቂቃ እንማራለን ከዛ እንድረሰዋለን የሰው ፍጥር ነው ሰው የሱ ግን ትንሽ እኔ ያው በቅርብ በጣም ነው የማውቀው ነፂ የሰፈሬ ልጅ ነው ብዙ ነገር ያገዘኝ ልጅ ነው በጣም በተለይ ኢትዮጵያ የነበርኩ ጊዜ በጣም ብዙ ነገር አግዞኛል ማበረታቶኛል እንደዚህ በይ እንደዚህ አርጊ አሮኑ እግዚአብሔር አልቻለም ማለት አልወጣልኝም ለዛ ነው መካሪ ነበር እና ደግሞ አሞት ይሄ ቻይ ስለሆነ ልትነግሪው ማለት ስታዩ ፊዚካሊ ምናምን ልትነግሪው የምትፈልጊው ነገር አለ ግን እሱ እየሳቀ ነው የሚያሳልፈው ነፍሱን ይማርልን አሜን የነጻነት ነገር እየቆየ ይሄ እንደ እግር እሳት የሚያንገበግብ ነገር አለ አይደለ የመጀመሪያውን ቀናት ለማመንም ትንሽ ይከብዳል ትላንትና አይተኸው ዛሬ ጠዋት ተነስቶ በሰዓታት ልዩነት ውስጥ አለመኖሩን መስማት በራሱ ለአእምሮ ይከብዳል ለመቀበል ትንሽ ሰዓታት ይፈልጋል የቀብር ስነ ስርዓቱም እየሆነም ራሱ እውነት የሚሆን አይመስልምና ቀናቶች በሄዱ ቁጥር እየቆየ የሆነ ማጉደሉን ስታውቀው አለመኖሩን ስታውቀው እየተቀበልከው መሆኑን ስታውቅ የሚያንገበግብ ነገር ነው በቃ ይሄ ከባድ ነው የነጻነት ነገር በጣም ከባድ ነው ደግሞ እንትን የሚልሽ ይሄ ስለሽ ማለፍ ላይክ ህመምሽን ደብቀሽ ግን ያንን ሰው ደግሞ ለማስደሰት መጣር ትልቅ ተሰጥኦ ነው በጣም እና እሱ ላይ እሱን ያየነው ማለት እስከ መጨረሻው ድረስ እንግዲህ ነገ ለሞዛሪ ሰርቷል አሁን ማለት ብዙዎቻችን በነጻነት ጫማ ቆመን ብንሆን ልንል የምንችለው አቅቶኛል እያቃተኝ ነው የምሰራው ነው አስገድዳችሁኝ ነው እንጂ እያቃተኝ ነው የምሰራው ነው ልንል የምንችለው እሱ ግን ስራውን መስራት ነው የሚፈልገው ካልሰራው ነው የሚያመኝ እያለ ደግሞ አቅቶሃል የሚለውን ነገር ሰው እንኳን እንዲነግረው እንኳን አይፈልግም በቃ አንቺን ነው ከዛ ስሜት ውስጥ የሚያወጣሽ ምንም እንድትዩ አይፈልግም ምንም እንድትዩ አይፈልግ እየቀለደ ተኩረ ብለሽ እንድታዩ እንኳን እድል አይሰጥሽም እና ይሄ ለራሱ ምንም አይነት ይሄ አድርግ ያለው ይሄ ክሬዲት የሚፈልግ ሰው አይደለም አድርግ ያለው አቅቶኝ ሰርቻለሁ እስካሁን ታግያለሁ የሚለውን ነገር አይፈልገውም እየሰራ እንደሆነ ሰው እንዲያቀለትም አይፈልግም በቃ የሚፈልገውን ነገር ግን አድርጎ አሳስቆን ግን አመለጠን በቃ እንደዛ ነው የሆነ የነጻነት ነገር እግዚአብሔር የነፂን ነፍስ ይማር ለጥበብ ቤተሰቦች ለኢትዮጵያ ሕዝብ ለሚወዱት ለሚያከብሩት ለቤተሰቦቹ ለልጆቹ ለሁላችንም መጽናናትን ይስጠን እግዚአብሔር አሜን የነዚህ እንግዲህ ካለፈ በኋላ ይቅርታ ትንሽ ሐሳቤን ለመግለጽ ስለፈለኩ ነው ካለፈ በኋላ የተለያዩ የተቆራረጡ ቪዲዮዎች ወጥተዋል እና አንዱ በጣም ልባችንንም የነካን ጸጊ ጋር
የሻይ ሰዓት ሳህርን ያደረግን ኢንተርቪው ያደረግን ድንገት የሚገባበት ፓርት አለ እና እዛ ጋር አትሄድ ቆይ በእናትህ አትሄድ ነፂ ትንሽ ቆይ ይለዋል። አንቺ ተከፍሎሽ ነው የምትሰሪው ይሄ ምናምን ይልና ቀልዶ ያልፋል። እንወዳለን ስትሉት ምን አማራጭ አላችሁ? እንትን ናቸው እየተቆራረጡ የሚወጡት ነገሮች በቃ የሆነ እንትን ይሉሃል። በጣም ያባባሃል። እና የነፂ ነገር በጣም አንጀት ይበላል። በጣም አንጀት ይበላል። መጽናናትን ነው የምንመኘው። ከዛ ውጭ ቅድም ስለተነሳው ነገር ትንሽ ነገር ልበል። በእስልምና ኢንሻአላህ ይላል ሙስሊም። ደስ ይለኛል አቦ ኢንሻአላህ። ቅድም አንችላልሽው ነገር በሴኮንድ ውስጥ ምን የሚሆነው ነገር ስለማየት አንድ ነገር እንዲሆን ኢንሻአላህ እመጣለሁም ከሆነ ደውላለሁ ኢንሻአላህ እመጣለሁ ኢንሻአላህ ነው። ደስ ይለኛል ይቃል። አምላክ ቢፈቅድ እንዲህ አምላክ ቢፈቅድ አንልም። ምንም ንግግራችን ውስጥ እንደውም በጣም ጥቂት ሰዎች ነገ እንገናኝ ብለን አፋችን ሞልተን ስንገናኝ እግዚአብሔር ቢፈቅድ እንላለን። አልፎ ግን ሁሌ አንልም። እግዚአብሔር ከፈቀደ ነገ እንገናኛለን። እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል እንደው ብንለምደው በእውነት እንደየእምነታችን ብንለምደው መለኮታዊ የሆነውን አምላካችንን አስቀድመን እሱ ቢፈቅድ ብንገናኝ ብንል ይሄ በጣም ሰዋዊ ይሆናል። በቃ እንገናኛ እንዲሆኑ በቃ እንዳታረፍሽ ነው ነገር አጥብቀን የምንይዘው እንዳታረፍሽ ነው እንጂ በመሀል ያሉትን ነገሮች እና ብንለምዳቸው ጥሩ። ይሄ ስሜት የሚመጣው መቼ ነው? ድንገት ሰውን ስናጣው ሁሌ ከዛ እንረሳዋለን። እና እንደዚህ አይነት ልምምዶች በጣም መሰረታዊ ልምምዶች ይመስሉኛል። ለማንኛውም ነፂዬ አንተ ካለፍክ በኋላ የመጀመሪያው የቅዳሜ ከሰዓት ፕሮግራም ነው። ሁሌም የኛ ባልደረባ ነህ። የቅዳሜ ከሰዓት ሆስት እስክትመስለን ድረስ ሁሌም አብረህን አለ። በኢቢኤስ ውስጥ ምናልባት ኢቢኤስ የሚለው ቃል በጣም በተደጋጋሚ የተጠራው በነፃነት አንደበት ነው ሊሆን የሚችለው። ይሄን እርግጠኛ መሆን እንችላለን። የኢቢኤስ ምልክት ነበር ራሱ። አገባቡ ራሱ እንደዛው ነው። የኢቢኤስ ቴሌቪዥን ነው። ሁላችሁም ትመጣላችሁ። ሀብታም ዝነኛ ተወራ። የኢቢኤስ ቴሌቪዥን ነው። በኢቢኤስ ቴሌቪዥን ብቻ በዛች እንትን ብቻ 2-3 ኢቢኤስን ይጠራል። በየማሉም ይላል እንጂ ከትራንዚሽን መልስ ሲመለስ ሁሌ የሚላት ነገር አጭን በጣም እና ሪካርዶ የሱ ነው። የኢቢኤስ ቲቪን ደጋግሞ በመጥራትና በብዙ እናስታውሰዋለን፣ በብዙ እንስለዋለን፣ በብዙ እናስበዋለን፣ በብዙ እናከብረዋለን። ነፂ አምላክ በገነት ያኖረ። አሁንማ እኛም ወደዚያው ነን የሚለውን ነገር እየፈራሁት መጣሁ። ራሴ አቦ አይ ማለት እንትን ይላል። ይሄ አንዳንድ እኔ ቀብር ፈራው ታውቃላችሁ። ቀብር ቦታ መገኘት በጣም ፈራው ነገር በጣም ፈራው ነገር ነውና እኛም ወደዚያው ነን ማለት እንደ አባባል ሳይሆን የእውነቱ የመጣ ቀን የሚያስፈራ ይመስለኛል። ሌላው ደግሞ ያው መቼም ቀዳሚውን ማንም አያውቅም። ልጄ ብሎ ከማልቀስ አባቴ እናቴ ብሎ ማልቀስ ወግ ነው። የሞት ጥሩ ባይኖረው አይደለ? እና ነፂ ልጆቹን ሳይ ሀዘኑ በልቤ ቢኖርም ደግሞ አጠገቤ ነበሩ እና እንኳንም ልጄ ብሎ ያላለቀሰ አልኩኝ ለራሴ በእውነት። እውነት የሞት ጥሩ የለውም በእርግጥ በእናትም በአባትም፣ ግን ያ ደግሞ ከባዱ ሀዘን ነው የሚሆነውና እንግዲህ ብዙ ብንናገረው ምንድነው ውሃ ቢወቅቱም ቦጭ ነውና ዝም ብለን ብናስብ ብናወራ ብናስብ እንደዛ አድርጎ ነው ያለፈው። በቃ ነፂ በውስጣችን ብዙ ነገር ትቶ ነው ይሄዳል። እኔ ፒያሳና 4 ኪሎ ላይ ያነሳው የሆነ ሐሳቡ ትከሻይና ሰዎች 4 ኪሎና ፒያሳ ላይ ወክ ሳረግ ትከሻይን ሲነኩኝ እንዳለው ይሰማኛል የሚለው ነገር በጣም ትልቅ ሐሳብ። በቃ የሰው ልጅ እስካለ ድረስ ነው እንትን ልትለው መኖሩ ልታሳውቀው ልታከብረው የሚገባው። ያ ማለት እኮ ትልቅ ነገር ነው። ነፂ መሆኑን አውቀው ነክተውት ያላቸውን ፍቅር አክብሮ ገልጸውለታል ማለት ነው ሰዎች። ያ ማለት በቃ መኖሬን የማውቀው እንደዛ ሲሆን ነው። ያ ነገር ነው የሚቀረው። ብዙ ነገር ነው የሚቀረው። እኔ በጣም የምወደውም ማከብረውም የሰው ልጅ ነው ይላል። በቃ እኔ የተለየ ስሜት ያለኝ ለሰው ልጅ ነው ይላል። ደግሞ ነፂ የሆነትም ሰውን ወዶ ሰውን አክብሮ ለሰው ቦታ ሰጥቶ ነው ያለፈው። ነፂ አይታችሁት ከሆነ እንደው በምድር በተሰጣቸው የሰው ልጆች በተሰጣቸው ስልጣን የሚሆን ደረጃ ለነፂ ሁሉም ነገር እኩል ነው። በቃ ለእንትና ብሎ የተለየ የሚያደርገው ነገር የለም። እንትና ዝቅ ስላለ ብሎ ፊቱን የሚያዞር ሰው አይደለም። ይሄንን ሁሉ ግን እንድናስተውል ያደረገን ካለፈ በኋላ ነው። እያለማ እኛ በደንብ ተጠቀምንበት።
ምክንያቱም ነፂ ስልኩን የማያነሳ ሰው አይደለም። ነፂ የማይደርስለት ሰው አይደለም። ነፂ ስትጠይቀው የሚችለውን ነገር የሚያደርግ ሰው ነው። እንደ ሰው በአቅሙ የሚችለውን ነገር የሰጠን ሰው ነው። በቃ ነፂ ያለውን ሰጥቶን ያለፉት። ምናልባት እዚህ ላይ የቀብሩ ስነስርዓት የቲክቶክ የዩቲዩብ ወይም ደግሞ ሌላ ከመደበኛው ሚዲያ ውጭ ሌሎች ማህበራዊ ሚዲያዎች እንዳይኖሩ ቤተሰብ በጠየቀው መሰረት በጨዋነት ተሰርተዋል። ምናልባት እዚህ ላይ እንደው ሀሳብ ብትሰጡበት በጣም ደስ ይለኛል። ሀዘን በነገራችን ላይ በራስ ሲደርስ ነው ምን ያህል ከባድ እንደሆነ የምናውቀውና በጣም ባስፊ የሚያየ ጊዜ ያየ ነው ያ ነበርና እንዲህ አይነት ነገሮች ቢለመዱ ለራስ ነው ሁሉ ነገር ለራስ ስለሆነ ሁሉ የተገኘው ነገር ሁሉ ተቀርጾ አለመለቀቁ በስርዓት ቀብሩ መፈጸሙ ለዚህ ደግሞ ለተባበሩ ሁሉ በእውነት አንዳንዴ አለመገኘትም መተባበር አይደለም ባለመገኘትም አክብረው ስለዚህ በጣም እናመሰግን እንወዳለን። ይሄ መለመድ አለበት በእውነት ለነፃነትም ክብሩ ነው። ምክንያቱም ነፃነትን የሚወዱ የሱን ስራዎች ሲከታተል የነበረ ነፃነትን በጣም የሚወዱ በዓለም የሚገኙ ኢትዮጵያውያን አሉ። እነሱ ያላቸው አማራጭ በኢቢኤስ ቴሌቪዥን ነው ሀዘኑንም ቀብሩንም ምኑንም ሊሰሙ የሚችሉትና ስለ ነፃነት የቀብር ስነ ስርዓቱን መረጃዎቹን ስለሱ ሲወራ ሀዘኑን ማወጅ ብቻ አይደለም። እኛ እንኳን በግላችን የምንጽፈው ነገር ብዙ ሰው ነው የሚያየው። ስለሱ በጣም መስማት እና ማየት አንዳንዴ እኮ ሀዘን እንዲህ ነው የሚወጣው አይደለ? ስታለቅስ ነው የሚወጣው ስታየው ቦታው ላይ ስትገኝ። እነዚህ በሩቅ ያሉ ሰዎች ደግሞ ያላቸው አማራጭ ይሄ ነውና በተለያዩ አጋጣሚዎች ነፃነትን የተመለከቱ ፕሮግራሞች ሲተላለፉ ነበረ። እናንተም ደግሞ ከኛ ጋር ሆናችሁ ሀዘናችንን አብረን ነበር የተወጣ ነውና ከመጀመሪያው ዕለት አንስቶ እስካሁን ድረስ ነፂን ወዳችሁ አክብራችሁ ሀዘናችሁን ገልጻችሁ ከኛ ሀዘን ጋር አብራችሁ ያሳለፋችሁ ሁሉ በዚህ አጋጣሚ ልናመሰግናችሁ እንወዳለን። አሁን ዋናዋ ተጠያቂዋ ሰብሌ ነች ስላልነበረች በደንብ ያከበረችው ማሚ ደህና ናቸው። በቃ ህልሜ ስትነግሪኝ ነበር ከመሄድሽ በፊት ከእናትሽ ጋር። እኔ በጣም እንደዚህ አይነት አከባበር አይቻላግም እና ያው ቲንክ ትግራይ ውስጥ አሁን ለምሳሌ ወደ ሰሜኑ ጋር ጎንደር ብቻ እንደሚከበር እንደ ትልቅ በዓል እዛም ማይጮ ብቻ ነው የሚከበረው። ሁሉም ትግራይ ክልል መጥተው እዛ ነው የሚያከብሩት እና በጣም የተለያየ ነገር ነው ያዩት። አገዎችም ነበሩ ምናምን ብቻ የሆነ እንደዛ አይነት በዓል አይቼ ስለማላቅ ለኔ በጣም ደስ ብሎኝ ነው ያሳለፍኩት። በተለይ ደግሞ ከሷ ጋር ሁሌ ህልሜ ነበር አብሬያት መሄድ እና ደስ ይላል። ባህል የተለያየ ልብስ ለብሰው ሰው ጭፈራው ደስ ይላል። በተለይ ግን ከጥምቀት ይልቅ የሚካኤል አከባበር በጣም ይተለያል። በጣም ጥሩ ጊዜ ነበርኝ ያሳለፍኩት። ደስ ብሎኝ ነው የመጣሁት። ሁሉም ቤተሰብ ጠይቄያለሁ። ሀዘንም ነበረ ደስታም ነበር። ሀዘን በየቦታው ሄደን ይጠይቅናቸዋል። ግን ያው ደስታ ማዘን ህይወት እንደዛ ነው። ህይወት እንደዛ ነው። እዚህ ጋር ለቅሶ ቤት ትሄዳለህ፣ እዚህ ጋር ደግሞ ማክበር አለብህ እና ህይወት እንደዛ ነው። በነገራችን ላይ የቃና ዘገሊላ የሚካኤል ቀን የሚደምቀው የሌላ ቀን ታቦታውን ሲመጣ ሁሉም ሰው ወደ የደብር ወደሚቀርበው ቤተክርስቲያን ተከፋፍሎ ነው የሚሄደው። የዛን ቀን ግን በብቸኝነት የሚካኤል ታቦት ብቻ ስለሚሆን ሁሉም ሰው ወደ አንድ ቦታ ነው እና ወዴትም ስለማይሄድ የትም ቦታ ብትሄጂ አሁን ሚካኤል የሚገባ ቀን እንደዛ ነው። ሁሉም ቦታ ብትሄድ አሁን እዚህ አዲስ አበባ ላይ ቦሌ ሚካኤል ብትሄድ የካ እዛ ፈረንሳይም ሁሉም ጋር ብትሄድ ሲኤምሲም ብትሄድ በቃ አንድ ቦታ ብቻ ነው የሚሄደው ሰው እና የዛኔ በጣም የሚደምቀው ለዛ ይመስለኛል። ተረፍሽ ግን ሎሚው እንዴት ነው ተረፍሽ? እኛ በዱላ መታው በቃ ተወሰደች ብለን በዱላ መታው ነው በዱላ ደስ ምናምን የሚያደርጉት ነገር በዱላ ነው እንደዚህ የሚያደርጉት። እንዴት ነው አልሽ ነገር ማለት ይጨፍራሉ። ዱላ ይዘው እንዲሉና አንተ ገባው ነው መሀል ላይ ስገባው ያው ማቲንግ ያው ፈልጋ ነው መሰለኝ ገባው ማለት ነው። አይ ሲ እኔ አልገባኝም። ወንዶች ተሰብስበው እኔ ገባሁት። እሺ ሸንቋጥ ፈልጋ ነው ማለት ነው። እንዴ እዛ እንደዚህ ነው ማለት ነው። በዱላ ያደርገዋል። ግን ምን ይመጣኝ ይቺን ድምፅ ነበር ስላቆመችም ነገር አቋማ ፈርጣም ያለው ጸጉራቸው ደግሞ ጎፈር
እዚህ ጋር ጎፈሬ መጣሁ ተከትለውሻል። ሰርፕራይዝ ቀድሞሽ መጥቷል። ቀድሞ መጥተው ነው። ይህ ሽርጥ የሚያደርጉት ነገር አለ አይደል? እንደዚህ ነገር ጎፈሬ ነው እንደዚህ ያን ምንድን ነው ማፋቂያ? ይገርማል። ሰብሊ ግን ልብሽ የለም እዚህ ልብሽን ጥለሽ ነው የመጣው። በተለይ አንደኛው ጋር የሰብሊ ልብ አደራ መልሱላት። ያውቃል ማለት ያስታውቃል። ጎዳ አደረገሽ እንደዚህ ዞር የሚሉት ነገር አይ ቀጣይ ዓመት ለጥምቀት እስክትሄጂ ልብሽ እዛ ከሚቆይ እሱን ለፋሲካ እናምጣው። ደስ ይላል። የፍቅራቸው እዛው ሲያገኙ ሟሟ ነው። ቤታቸው ደግሞ ክፍት ነው። ሁሉ ቦታ ገብተህ እንድትበላ ነው የሚፈልጉትና ማይጨዋ ደስ የሚል ጊዜ ነበር ያሳለፍኩት። በጣም ነው የማመሰግነው ለሰጣችሁኝም ፍቅር። ህጻናቶች በዛ ላይ ግን በጣም ታዋቂ ናችሁ። ዮኒማ ጥበብም ጨብደና ሳሚል ዮኒ ሳሚል ሁሉም ኢቤስ አንደኛ ምናምን ይላሉ ደግሞ ህጻናቶች። እግዚአብሔር ለሁሉም ነገር ግን ጥምቀት እንግዲህ በተለይ ደግሞ እኔ ጥምቀት ደስ የሚለኝ የጥምቀት ቀን ጠዋት ጸበሉ ቦታ ያለ ግፊያ እና የፈለገ ይሁን አንዳንድ ሰው ታድሎ ላለው በቃ በደንብ ይደርሰዋል። እንደዚህ ድረስ ሲሉ ታድሎ ላለው በቃ እንደዛ ነው ፈልገው እንዲደርሰኝ። እኔ በአሁኑ በደንብ ደረሰኝ። ያመት ሰው ይበለን። ጥምቀቱም ከሀዘኑም ተመልሰን አለን። አሁን ወደ ግራና ቀኝ ወደ ግራና ቀኝ ቅዳሜ ከሰዓትን አብራችሁ ልታደሙ የመጣችሁ አክብራችሁን የመጣችሁ ፏ ብላችሁ የመጣችሁ በቅድሚያ እናመሰግናችኋለን። በጣም እናመሰግናለን። እውነት ነው። ከአብርሽ ጀርባ ጥምቀትን የመሰለች ልጅ አለች። መጀመሪያ ቆመሽ ስምሽን አስታውቂ። እሺ። ሄቨን ብርሃኑ ይባላል። እሺ። የማን ሙዚቃ ነው ትጮች? የሚኒሊክ ወሰናት። እሺ። ኩራ ግድ የለም ባንተ ብቻ አልተጀመረም። ይኩራ ይቅር ወረተኛ ነው አያውቅም ፍቅር። አዳምጥ ይጫወታል የልቤን ከበሮ በዓይኖች ሲገረፍ በትዝታ ታስፎ ይበቃ። አንድ ጨምር። በጣም አሪፍ ደስ ይላል። በጣም እያሽኮረመመ ነው ገዳይ ያመልክ አበባ ማላይ በዓይኗ ባብሎ ድንገት አሳስቆ ፈጥኖ እጅን ቢይዘው በስስ ከንፈሮቹ አለሳልሶ ጉንጬ ቢዳብሰው እንስፍስፍ አረገኝ አረ ወዲያ ገብቶ በከላቴ ሆኖ ቀረ ከዚያ ወዲያ ቀረሁ እንጂ አይኔ ከአይኑ ገራ ቀረሁ እንጂ በድንገት ተጋጅቶ ቀረሁ እንጂ ቀልሶ ጎጆውን ቀረሁ እንጂ ቀረ ቤቱን ሰርቶ ቀረሁ እንጂ የፍቅሩ ብርሃ ሲፈስ በገላይ ተሰማኝ ደም በሁለመናይ የባህር አበባ የደመቀ ጌጥ ነው የውበት አስደሳች ማራኪ የተዋበ ግሩም እንደውነት አለይ ልግባ ልውጣ መንፈሴ ተጨንቆ ገላ ከገላይ አቤት አቤት ለታምር ተጣብቆ ቀረሁ እንጂ አይኔ ካይኑ ገራ በድንገት ተጋጅቶ ቀልሶ ጎጆ ቀረ ቤቱን ሰርቶ የፍቅሩ ብርሃን ሲፈስ በገላይ ተሰማኝ ደብ በሁለመናይ
ምናምን ደስ ነው የሚለው ምናምን ትላለህ ደስ ይላል። ከዘፈኑ ጋር በጣም አይኗ ሰገግታዋ ደስ ነው የሚለው። በጣም ሙዚቃ ነው። የሉል ሲሳይ በጣም በጣም ቆንጆ ሙዚቃ ነው። ለከርሞ ያድርሰን ይዛሰ ይበለን። ጥምቀትን የምታከብሪው ከሰብሊ ጋር ማይጨው ተቆርጦልሻል ትኬት። ሙዚቃ ሰራልሽ? በጣም ቆየው ካቆምኩ። ግን ሰሪ ነበር አይደል? ድሮ ከ3 ዓመት በፊት 4 አቁሚ። ቆንጆ የሚገርም ድምፅ ነው ያለሽ። አንዴ በእኛ ወርቅ ነው። እኔ እዚህ አይን ኮንታክት እያደረገች ነው ካልዘፈንኩ እያለች ተነሽና መጀመሪያ ተነሽና ስምሽን ንገሪኝ። ስሜ ብርቱካን ጌትነት ይባላል። ሙዚቃ አልችልም፣ ያው ቤት ውስጥ ስራ ሰራ ምናምን እሱ ነው ዋና። ሻወር ስትወስጂ ምናምን ዘፍኛለሽ? ጉድ ጉድ ምናምን በዛ ላይ ነው የሚታወቀው። የማንን ሙዚቃ ነው የምትችይው? የጂጂን ትንሽ ልሞክርላችሁ። እሺ አሞራው ድጄ አሞራ ሁኛል ነብር ወድጄ ነብር ሁኛው ቃል አንበሳ ነበር ከጥንት ተዋድጄ ዛሬ ግን አቃተኝ ብርቄን ሰው ወድጄ ሰው መሆን አልቻልኩም ብርቄን ሰው ወድጄ ተው አንተ ሰው ልቤን አደከምከው ተው አንተ ሰው ልቤን አደከምከው ተው አንተ ሰው ብርቱካን ወርቅ ነው። ለአብርሃም ይዝመች ዮኒ በጣም ይቅርታ ያልሽ ዘፈን ባይዘን እያለች እኔ ግራ ገብቶኝ ግራ ገባው ሰው ጀርባውን ስለሰጠኝ ነው። ከዚህ በኋላ የቅዳሜ ከሰዓት ቤተሰቦች እንዳትቀየሚ ዙሬ ነው የምትቀመጠው። በጣም ነው የምናመሰግነው። በጣም ቡርቴ ከዘፈኑ በላይ ዘፈኑን ያሳመረው ላብርሽ መሆኑ ነው። ደግሞ ለዮኒ ነዋ ሲባል እሱ እኔ ደግሞ ተዘጋጅቻለሁ እንዲል ይቅርታ። ሁለተኛ ገጠመኝ እኔና ጸጌ አንድ ጊዜ ፀጉር መላጣ ሰው ነውና መጣና ሰርፕራይዝ አለኝ ምናምን አለ። እዛ ምን አይነት ሰርፕራይዝ ነው ምናምን ስንለው እኔና ጸጌ ሉላም ነበረች የዛኔ አዩና አሳስተምሮኛል ምናምን አለ ለኛ። በቃ ችግር የለውም መግቢያ ላይ እኛ እድል እንሰጣለን ምናምን አለው እና መግቢያ ላይ እድል ሰጠን። እዛ መግቢያ ላይ እድል ስንሰጠው ከኋላ ከዮኒ ኋላ ነው የተቀመጠውና ብድግ አለና መምህሬ ስላስተማርከኝ አመሰግናለሁ ምናምን አለው። ከዛ እኛ ሁሌ ደግሞ ስለ እድሜ ስለ ዮኒ እድሜ ሁሌ ነው የምናወራው እና ይጨነቃሉ። ከኪሱ የፍቅሩን ስጦታ ይዞ መጣና የሆነ ቁልፍ መያዣ ይመስለኛል በቆዳ የተሰራች አይደለ ጫማ ሰጠውና እወድሃለሁ በጣም ነው የማመሰግነው ስላስተማርከኝ ምናምን አለ። ከዛ ጌታዬ አንድ ጥያቄ አለኝ ጌታ አንድ ጥያቄ አለኝ ምናምን አለ። ምንድን ነው ይላል። የቀን ነው የማታ ምናልባት በዚች አንድ ወር ውስጥ እንግዲህ ቅዳሜ ከሰዓትን በዚህ መልክ ጀምረናል። በግራና በቀኝ ታለንታቸውንም አቀርበውልናል። በነገራችን ላይ በዛሬ ፕሮግራማችን በዚሁ በቅዳሜ ከሰዓት ፕሮግራም ማለት ነው ወደ በኋላ ላይ ነፂን የተመለከተ እርሱን በቁጡ የሚያውቅ ስለሱ አንዳንድ ነገሮች የሚያጫውቱን እንግዳ
ጋብዘናል። እሱም ፕሮግራም ከወዲሁ እንድትከታተሉን እንጋብዛለን። በድጋሚ መጽናናትን እንመኛለን ለነፂ ቤተሰቦች፣ አድናቂዎች፣ አክባሪዎች፣ ጓደኞች፣ የሰፈር ልጆች፣ ለጥበብ ቤተሰቦች በሙሉ በሀገርም በውጭም ያላችሁ መጽናናትን እንመኛለን። ቅዳሜ ከሰዓት በዚህ መልክ ተጀምረዋል። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።